ሰላም ውድና የተከበራችሁ የዩቲዩብ ብራይት ኤዱኬሽን ቻናል ተከታታዮች እንደምን ሰነበታችሁ። ለዛሬ አንድ ታሪክ ይዘንላችሁ ቀርበናል። ከታሪኩ ጋር መልካም ቆይታ ይሁንላችሁ። ሁላችንም ስለ አቶም ስናስብ መሃል ላይ ኒውክሊየስ እንዳለና ኤሌክትሮኖች በዙሪያው እንደሚዞሩ እናውቃለን። ነገር ግን ይህንን እውነት ለማግኘት ዓለም ለዘመናት በጨለማ ውስጥ እንደነበረች ያውቃሉ? ዛሬ የዘመናዊ የኒውክሌር ፊዚክስ አባት የሚባለውን የኒውዚላንድ ተወላጅ ኤርነስት ሩዘርፎርድን ታሪክ እንመለከታለን። ኤርነስት ራዘርፎርድ እንደ አውሮፓውያን አቆጣጠር ነሐሴ 30 ቀን 1871 በኒውዚላንድ ኔልሰን ከተማ ተወለደ። በቤተሰብ ውስጥ ካሉት 7 ወንድና 5 ሴት ልጆች መካከል አራተኛ ልጅና ሁለተኛ ወንድ ልጅ ነበር። አባቱ ጄምስ ራዘርፎርድ ስኮትላንዳዊ ጋሪ ጎማ ሰሪ ሲሆን በ1842 ከመላው ቤተሰቡ ጋር ወደ ኒውዚላንድ ተሰደደ። እናቱ ማርታ ቶምሰን እንግሊዛዊት መምህር ስትሆን እሷም በ1855 ወደዚያው አምርታ ነበር። ኤርነስት የመጀመሪያ ደረጃ ትምህርቱን በመንግስት ትምህርት ቤቶች ከተከታተለ በኋላ በ16 ዓመቱ የኔልሰን ኮሌጅ ገባ። በ1889 የዩኒቨርሲቲ የትምህርት ዕድል በማግኘት በካንተርበሪ ኮሌጅ ትምህርቱን ቀጠለ። በ1893 በሂሳብና በፊዚክስ ሳይንስ የማስተርስ ዲግሪውን በከፍተኛ ውጤት አገኘ። በ1894 ባሳየው ልዩ የላቀ ችሎታ የካቨንዲሽ ላቦራቶሪ ውስጥ ከታዋቂው ሳይንቲስት ጄጄ ቶምሰን ጋር እንዲሰራ እድሉን አገኘ። ራዘርፎርድ በኒውዚላንድ በነበረበት ወቅት ያደረገው የመጀመሪያ ምርምር በብረት መግነጢሳዊ ባህሪያት ላይ ያተኮረ ነበር። ወደ ካምብሪጅ ካመራ በኋላ ግን የኤሌክትሮማግኔቲክ ሞገዶችን መለኪያ መሳሪያ ፈጠረ። ከቶምሰን ጋር በመሆን በጋዞች ውስጥ ስላለው የአዮን ባህሪና ስለ ኤክስሬይ ጥናቶችን አድርጓል። በ1898 በዩራኒየም ጨረር ውስጥ አልፋና ቤታ የተባሉ ጨረሮች መኖራቸውን አረጋገጠ። ራዘርፎርድ በካናዳ ማክጊል ዩኒቨርሲቲ እና በእንግሊዝ ማንቸስተር ዩኒቨርሲቲ በቆየባቸው ዓመታቶች ታላላቅ ግኝቶችን አበርክቷል። ከሁሉም በላይ የሚታወቅበት ትልቁ ስራው የአቶም ውስጣዊ መዋቅር የሚመለከተው ያደረገው ምርምር ሲሆን ይህም ኒውክለስ በ1910 የአልፋ ጨረሮችን በመጠቀም ባደረገው ሙከራ የአቶም አጠቃላይ ክብደትና አዎንታዊ ቻርጀር ኒውክለስ በሚባል በጣም ጥቃቅን ማዕከል ውስጥ እንደሚገኝ አረጋግጧል። ይህ ግኝቱም ለዘመናዊ ፊዚክስ መሰረት ሆኗል። ይህ ታላቅ የፊዚክስ ሊቅ ራዘርፎርድ የአቶምን ውስጣዊ ምስጢር የፈታበትንና የሳይንስን ዓለም የቀየረውን የወርቅ ቅጠል ሙከራ ዘ ጎልድ ፎይል ኤክስፐሪመንት እንደሚከተለው በዝርዝር እንመልከተው። የሙከራ ዓላማ የነበረው በወቅቱ ሳይንቲስቶች አቶም ልክ እንደ ዘቢብ ኬክ ወይም ፕለም ፐዲንግ ሞዴል ነው ብለው ያምኑ ነበር። ይኸውም አዎንታዊ ቻርጅ ባለው ፈሳሽ ውስጥ አሉታዊ ኤሌክትሮኖች እንደ ዘቢብ ተበታትነው ይገኛሉ የሚል ግምት ነበራቸው። ራዘርፎርድ ይህ እውነት መሆኑን ለማረጋገጥ ሙከራውን ጀመረ። ሙከራው እንዴት ተካሄደ? ራዘርፎርድ እና ረዳቶቹ ጌገር እና ማርስደን የሚከተሉትን ሂደቶች ተከተሉ። በጣም ቀጭን የሆነ የወርቅ ቅጠል አዘጋጁ። በዚህ የወርቅ ቅጠል ላይ ከፍተኛ ፍጥነት ያላቸውን የአልፋ ቅንጣቶች ወይም አልፋ ፓርቲክልስ አዎንታዊ ቻርጅ ያላቸው ተኮሱባቸው። በቅጠሉ ዙሪያ የጨረሮቹን እንቅስቃሴ የሚመዘግብ መመርመሪያ ዲቴክተር አስቀመጡ። ያልተጠበቀው ውጤት እንደ ቀድሞ እምነት ከሆነ ሁሉም የአልፋ ቅንጣቶች የወርቅ ቅጠሉን ሰንጥቀው ቀጥታ ማለፍ ነበረባቸው። ነገር ግን ውጤቱ አስገራሚ ሆነ። አብዛኛዎቹ ቅንጣቶች ቅጠሉን ሰንጥቀው በቀጥታ አለፉ። ጥቂቶቹ ደግሞ በትንሽ መጠን አቅጣጫቸውን ቀየሩ። ከሁሉም የሚገርመው ግን ከ8000 ቅንጣቶች አንዱ ተመልሶ ወደ መጣበት ተፈነጠቀ። ራዘርፎርድ ይህንን ውጤት ሲገልጽ በጣም ቀጭን በሆነ ወረቀት ላይ መድፍ ተኩሰህ ጥይቱ ተመልሶ አንተን የመታህ ያህል የሚያስደንቅ ነበር ብለዋል። ታዲያ ራዘርፎርድ ምን አለ?
ከዚህ ሙከራ በመነሳት ራዘርፎርድ አዲሱን የአቶም መዋቅር አስተዋወቀ። አቶም ባዶ ቦታ ነው። አብዛኛዎቹ ቅንጣቶች በቀጥታ ማለፋቸው አቶም ውስጥ ሰፊ ባዶ ቦታ መኖሩን ያሳያል። ሌላው ኒውክለስ ጥቂት ቅንጣቶች ተመልሰው መፈንጠራቸው በአቶም መሃል በጣም ትንሽ ጥቅጥቅ ያለችና አዎንታዊ ቻርጅ ያላት ማዕከል መኖሯን ያረጋግጣል። ይህች ማዕከል ኒውክለስ በማለት ሰይሟታል። ኤሌክትሮኖች በኒውክለሱ ዙሪያ በሰፊ ርቀት ላይ እንደሚሽከረከሩ ገለጸ። ይህ ግኝት ለምን ትልቅ ሆነ? ይህ ሙከራ የሰው ልጅ ስለ ቁስ ማተር ያለውን ግንዛቤ ሙሉ በሙሉ ቀየረው። ዛሬ የምንጠቀምበት የኒውክሌር ሳይንስና የኳንተም ፊዚክስ መነሻው ይኸው የራዘርፎርድ የወርቅ ቅጠል ሙከራ ነው። ራዘርፎርድ በሳይንስ ዓለም ላበረከተው አስተዋጽኦ በርካታ ሽልማቶችን አግኝቷል። ለመጥቀስ ያህልም በ1908 የኖቤል ሽልማትን በኬሚስትሪ ዘርፍ ተቀብሏል። በ1914 የፈረሰኛ ኦርናይት ማዕረግ ተሰጥቶታል። በ1931 ባሮን ራዘርፎርድ ሎርድ ራዘርፎርድ የሚል ክብርን ተሰጥቶታል። ከ20 በላይ ከሚሆኑ ታዋቂ ዩኒቨርሲቲዎች የክብር ዶክትሬት ዲግሪ ተሰጥቶታል። እንደ ቻድዊክ እና ኔልስ ቦር ያሉ በኋላ ላይ የኖቤል ተሸላሚ የሆኑ በርካታ ሳይንቲስቶች በእሱ አመራር ስር ሰርተዋል ወይም የእሱ ተማሪዎች ነበሩ። ራዘርፎርድ በ1900 ሜሪ ኒውተን የተባለችውን ሴት በትዳር ተቆራኘ። አይልን የተባለች አንዲት ሴት ልጅም ነበራቸው። ከሳይንስ ምርምሩ ውጭ ጎልፍ መጫወትና በመኪና መጓዝ ይወድ እንደነበር ተዘግቧል። ይህ ታላቅ የፊዚክስ ሊቅ ጥቅምት 19 ቀን 1937 በ66 ዓመቱ ከዚህ ዓለም በሞት ተለየ። አስከሬኑ በለንደን በሚገኘው ዌስት ሚኒስትር አቢ ውስጥ እንደ አይዛክ ኒውተን ካሉ ታላላቅ ሳይንቲስቶች ጎን በክብር አርፈዋል። ውድ ተመልካቾቻችን ይህ የራዘርፎርድ የህይወት ታሪክ ይህን ይመስል ነበር። ሌሎች ተመሳሳይ ታሪኮች እንዲቀርቡላችሁ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱን ከወዲሁ እንጠይቃለን። መልካም ጊዜ ይሁንላችሁ። እናመሰግናለን።